በቀዳሚነት የደቀቁት የጋዛ ህንፃዎች ናቸው። ከዚያን ጊዜ አንስቶ 40,000 የሚደርስ ህዝብ በዚያች ሰርጥ ውስጥ አልቋል። ይሄኛው ደግሞ በሊባኖስ መዲና ቤይሩት ከ6 ወራት በፊት የተፈጸመ ድብደባ ነው። 100 ሲቪሎችና 400 የሂዝቦላህ ሰዎች የተገደሉት እንዲህ ባለው ዘመቻ ነው። ህዳር 2024 የተጀመረ ኦፕሬሽን ጥቅምት 7 2023 እንደ ፈረንጅ አቆጣጠር በሐማስና እስራኤል የተጀመረው የመካከለኛው ምስራቅ ጦርነት አሁን ቴህራን ደርሷል። የጋዛ ህንፃዎች እንደ ብርጭቆ ተሰባብረው እንደ ሸክላ ደቀዋል። የቤይሩት ከተማ ኮምፕሌክሶች ወደ አፈርነት ሲቀየሩ ከርመዋል። አሁን ደግሞ ቴህራን እየጋየች ነው። ኢራንን የእስራኤል ነበልባሎች እየገረፏት ነው። ይህ ሁሉ ሲሆን የምዕራቡ ዓለም ድጋፍና አይዞሽ ባይነት እስራኤልን አልተለያትም። በየአቅጣጫው የአለንልሽ አጋርነት ሲጎርፍላት ከርሟል። ከሰዓታት በፊት ከካናዳ ካናናስኪስ ከተማ የወጣው የቡድን 7 ሀገራት መግለጫ እስራኤልን ደግፎ ኢራንን የሚያወግዝ ነው። የፈረንሳይ መንግስት እስራኤል ራሷን ለመከላከል የምታደርገውን ሁሉ ነገር ለማገዝ ዝግጁ ነኝ ሲል መግለጫ ያወጣው በቴህራን ጄኔራሎችንና ሳይንቲስቶችን የከተፉት የመጀመሪያዎቹ ሚሳኤሎች እሳታቸው ሳይጠፋ ነው። የእንግሊዙ የፋይናንስ ሚኒስትር ይህንኑ ደግፈው ተደምጠዋል። የአሜሪካው ፕሬዝዳንት ለእስራኤል ያልተቆጠበ ድጋፍ እያደረጉ መሆናቸውን ትናንት ኤቢሲ ኒውስ ላይ እንግዳ ሆነው የቀረቡት ጠቅላይ ሚኒስትር ኔታንያሁ ከምስጋና ጋር ተናግረዋል። ባለፈው 1 ዓመት ከ10 ወር እስራኤል በምታካሄዳቸው ኦፕሬሽኖች ላይ ተቃውሞውን ያሰማ የምዕራቡ ዓለም መንግስት የለም። የአሁኑ ጦርነት የቅርብ ጊዜ መነሻው የጥቅምት 7ቱ ጥቃት የተፈጸመበትን ሰሞን መለስ ብለን ስናገላብጥ የወቅቱ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአንድ ሳምንት ውስጥ 2 ጊዜ ቴል አቪቭ ሲገቡ እናገኛቸዋለን። የአሜሪካ መግለጫ ያወጣው በቴህራን ጄኔራሎችንና ሳይንቲስቶችን የከተፉት የመጀመሪያዎቹ ሚሳኤሎች እሳታቸው ሳይጠፋ ነው። የእንግሊዙ የፋይናንስ ሚኒስትር ይህንኑ ደግፈው ተደምጠዋል። የአሜሪካው ፕሬዝዳንት ለእስራኤል ያልተቆጠበ ድጋፍ እያደረጉ መሆናቸውን ትናንት ኤቢሲ ኒውስ ላይ እንግዳ ሆነው የቀረቡት ጠቅላይ ሚኒስትር ኔታንያሁ ከምስጋና ጋር ተናግረዋል። ባለፈው 1 ዓመት ከ10 ወር እስራኤል በምታካሄዳቸው ኦፕሬሽኖች ላይ ተቃውሞውን ያሰማ የምዕራቡ ዓለም መንግስት የለም። የአሁኑ ጦርነት የቅርብ ጊዜ መነሻው የጥቅምት 7ቱ ጥቃት የተፈጸመበትን ሰሞን መለስ ብለን ስናገላብጥ የወቅቱ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአንድ ሳምንት ውስጥ 2 ጊዜ ቴል አቪቭ ሲገቡ እናገኛቸዋለን። የአሜሪካ ፕሬዝዳንቶች ግጭት ውስጥ በገባ ቀጣና ላይ የመገኘት ልማድ የሌላቸው ቢሆንም የወቅቱ አለቃ ጆ ባይደን ግን እስራኤል የተገኙት ፈጥነው ነበር። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አጋርነታችን ከአይሁዳውያን ጋር ነው ብለው እስራኤልን የጎበኙት ወዲያውኑ ነበር። የወቅቱ የእንግሊዙ ጠቅላይ ሚኒስትር ሩሽ ሱናክም እንዲሁ አድርገዋል። የጀርመን መራሄ መንግስት የነበሩት ኦላፍ ሾዝ የሐማስ እስራኤል ጦርነት በተጀመረ በቀናት ውስጥ ቴል አቪቭ ደርሰዋል። የአውሮፓ ህብረት እስራኤል ከሽብርተኛው ሐማስ ራሷን ትከላከል ዘንድ የምትወስደው እርምጃ ይደገፋል ብሎ አጋርነቱን ለማሳየት አላረፈደም። እስራኤል ሌት ከቀን የምታካሄደው ድብደባ በአውሮፓ መንግስታትም ሆነ በአሜሪካ መንግስትና ተቋማት የፋይናንስም የፖለቲካም የሌላም ድጋፍ አለው። በየዘመናቱ እስራኤል በመካከለኛው ምስራቅ ለምታካሄደው ኦፕሬሽን የምዕራባውያን ድጋፍ ተለይቷት አያውቅም። ለመሆኑ የምዕራቡ ዓለም እስራኤልን የሚደግፍበት ምክንያት ምንድን ነው? አሜሪካ ጦሯን አሰማርታ ካዝናዋን ከፍታ ከቴል አቪቭ ጎን የቆመችበት የ76 ዓመት ታሪኳ ምን ይመስላል? እስራኤል ያልተቋረጠ የምዕራቡ ዓለምን ድጋፍ የምታገኝበት መሰረታዊ ምክንያት ምንድን ነው? ማዕከላዊ ጭብጣችንን ይህንን አጀንዳ አድርገን ስንከተል ፕሮፌሰር አቪ ሺላኢምን እናገኛቸዋለን። ፕሮፌሰሩ ከአይሁድ ቤተሰቦቻቸው በባግዳድ የተወለዱ በአረቦች ብሔርተኛ እንቅስቃሴ እሳቸውና ቤተሰባቸውም ዋጋ የከፈለ ግን ደግሞ የጽዮናዊነትን ታሪክ አገላብጠው ያጠኑ የእስራኤል መንግስታት ፖሊሲዎች ለአይሁዶች አይበጁም ብለው የሚከራከሩ ናቸው። እሳቸውም ጥያቄውን ማስረጃ አቅርበው ይጠይቁታል። ምንድን ነው እንዲህ ያለ ግብዝነት? እንዲህ ያለው ውሸት ለምን? Iran has never attacked a neighbor. ኢራን በፍጹም ጎረቤቶቿን አጥቅታ አታውቅም። Israel has repeatedly attacked its neighbors. እስራኤል ግን በተደጋጋሚ ጎረቤቶቿን አጥቅታለች። Iran signed the non-proliferation treaty. ኢራን ኒውክለርን ለሰላማዊ ዓላማ መጠቀም የሚውልን ውል ፈርማለች። Israel has refused to sign. እስራኤል ግን ለመፈረም አሻፈረኝ ብላለች። Iran submits to inspection by the International Nuclear Energy Agency.
ኢራን በዓለም አቀፍ የኒውክሌር ኢነርጂ ኤጀንሲ ለመፈተሽ ፈቃደኝነቷን በጽሑፍ አስገብታለች። Israel refuses to submit. እስራኤል ግን ይህንን ለማድረግ አልፈቀደችም። Iran has no nuclear weapons. ኢራን የኒውክሌር መሳሪያ የላትም። Israel has between 75 and 400 nuclear weapons. እስራኤል ግን ከ75 እስከ 400 የሚገመት የኒውክሌር መሳሪያ ታጥቃለች። Why the lies? Why the double standards? ለምን ይዋሻል? እንዲህ ያለው አድሏይነት፣ እንዲህም ያለ ግብዝነት ለምን? Why the hypocrisy? የይሁዲው ፕሮፌሰር ጥያቄ የሚያጠነጥነው ለምን እስራኤልን የምዕራቡ ዓለም ያዳላላታል፣ ለምንስ ኢፍትሐዊ ሆነ ከሚለው ላይ ነው። ምዕራቡ ዓለም ለእስራኤል ከሚያቀርበው የፋይናንስ፣ የቴክኖሎጂ፣ የጦር መሳሪያ፣ የመረጃና የሰው ኃይል በተጨማሪ ዲፕሎማሲም ዋናው ነው። የተባበሩት መንግስታት ድርጅት ከተመሰረተበት ጊዜ ጀምሮ የእስራኤል ፍልስጤምን ጉዳይ ያህል ደጋግሞ የተመለከተውና የተወያየበት አጀንዳ ኖሮት አያውቅም። ከ1000 በላይ መክሯል። አሜሪካ አንድም ጊዜ አቋሟን ያልቀየረችበትም ጉዳይ